ሰላም የዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ ደግሞ ኤሌክትሪካል ድሮይንግን ሙሉ በሙሉ እንዴት አድርገን አንደርስታንድ አድርገን እንዴት አድርገን ማንበብ እንደምንችል አሳያችኋለሁኝ። ያው ዲቴል ስለሆነ ቀስ እያላችሁ ሁሉንም ማየት ትችላላችሁ። ሼር እና ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ ደግሞ እንዳይረሳ። በቀጣይ ቪዲዮ ደግሞ ሌላ ቪዲዮ ስሰራ እንዲደርሳችሁ የኖቲፊኬሽን ቤል በተኗን ማብራታችሁን አትርሱ። ወደ ቪዲዮ እንሄዳለን ማለት ነው። ያው የመጀመሪያው የሚሆነው ልክ ድሮይንጋችሁን መቀበል ነው። ድሮይንጋችሁ ከተቀበላችሁ በኋላ ማንበቢያዎች አሉ። ዲደብሊውጂ እና ካድ የሚባሉ ማንበቢያዎች አሉ። በላፕቶፕ ከሆነ ደግሞ የምታነቡት ኦልሬዲ አውቶካድ ይኖራችኋል። ከዛ ውጪ ከሆነ ደግሞ የምትጠቀሙት ፔፐር አለ፣ ብሉፕሪንት ፔፐር የራሳቸው ከህንፃ ፍቃድ ሲወጣ የባለቤቱ እጅ ላይ የሚኖር ብሉፕሪንት ፔፐር አለ። እሱን እያያችሁ ማንበብ ትችላላችሁ ማለት ነው። ልክ ኤሌክትሪካል ድሮይንግ ላይ ስትገቡ እንዲህ የምታዩቸው ነገሮች እንዳለ ላንጉዌጆች ናቸው። በቃ ይሄ አርክቴክቸራል ላንጉዌጅ ላይ የተቀመጡ የላይት ላንጉዌጆች ናቸው። እነሱን መረዳት መቻል ነው ዋናው። እና መጀመሪያ ወደ ላንጉዌጆቹ ከመሄዳችን በፊት በጣም መለየት ያለብን ነገሮች ምን አሉ? እነዚህ ሌጀንድ የሚባሉ አሉ። ሌጀንድ ማለት ኤሌክትሪካል ዲዛይነሩ ሲሰራ የተጠቀሟቸው ማቴሪያሎች እንደዚህ በሌጀንድ መልኩ ያስቀምጥላችኋል። ከዛ እያንዳንዱን ነገር ያብራራላችኋል። አሁን ለምሳሌ እቺ ብታያት ሰርፌስ ማውንተር ሰርፌስ ላይ ብትለጠፍ በ28 ዋት ላይት ፊቲንግ ናት ይላል። እዚሽ ጋር ያብራራላችኋል። እንደምታያት ችኛዋን አሁን ስታያት 28 ዋት ሰርፌስ ፍሎረሰንት ሰርፌስ ማውንተር ነሽ ይላል። እዚህ ጋር ደግሞ ይሄ ኢመርጀንሲ ዎል ማውንትድ፣ ብቻ እያንዳንዱ ማቴሪያሎች እንደዚህ ቁጭ አድርጎ ያብራራላችኋል ማለት ነው። ኤልኢዲ ላምፕ፣ ፍላሽ ማውንትድ ደግሞ ማለት ድሮይንግ ላይ ፍላሽ ማውንትድ ማለት ተቀባሪ ማለት ነው። ሰርፌስ ማውንትድ ደግሞ ማለት ተቀማጭ ማለት ነው። ስለዚህ እነዚህን እንዳለ ይሄ የምታዩት ይሄ ሶስቱ እንደዚህ ቻንድለር፣ እነዚህ ደብል ጋንግ ስዊች፣ ደብል ጋንግ ማለት ደብል ስዊች ማለት ነው። አንድ ቦታ ላይ አንድ ስካቶላ ላይ ሁለት ስዊቾች አንድ ላይ ሲሆኑ እንደማለት ነው። እቺኛዋ ደግሞ ሲንግል ስዊች። ይሄ ደግሞ ቱዌይ ስዊች ማለት ደግሞ አንድን አምፖል ከሁለት ቦታ ላይ ለመቆጣጠር የምንጠቀመው ስዊች አይነት ነው። ቱዌይ ስዊች የሚባል ማለት ነው። እና ምልክት ነው። ቱዌይ ስዊች አለ ማለት አንዱን አምፖል ከሁለት ቦታ እንቆጣጠረዋለን ማለት ነው ብላችሁን ከድሮይንጋችሁን የመረዳት ትችላላችሁ ማለት ነው። ይችኛዋ ደግሞ ሸረሪት መስለዋ የኢንተርሚዲየት ስዊች ነች። እነዚህ ደግሞ እነዚህ የስዊች የላይቲንግ ፕሮሰሱን ከጨረሱ በኋላ ወደ ደግሞ ሶኬቶቹ ትመጣላችሁ። ይሄ የምታዩት ኖርማል ሶኬት ነው። 16 አምፔር በ3 በ2.5 ኖርማል ሶኬት ነው። ከዛ ደግሞ እንደዚች 25 አምፔር ይልና እንደዚህ ሲሆነች ምልክት ነገር ደግሞ ወጣ ሲያደርግላት የምጣድ ሶኬት እንዳለ 3 በ4 የሆኑ ከነዚህ ሶኬቶች ከበድ ያለ ሶኬት እንደሆነ አንደርስታንድ ታደርጋላችሁ ማለት ነው። ከዛ ደግሞ እዚች ጋር ስትመጡ ደግሞ ወተር ሂተር ሶኬት ነው እንላቸው። ወተር ሂተር ማለት ያው ቦይለርም ሊሆን ይችላል፣ ኪችን ውስጥም ሊሆን ይችላል። የምንጠቀማቸው ቦይለሮች ያሉበት አካባቢ የሚቀመጥ እንትን ነው ሶኬት ነው። እንደምታዩት ቁመቱ ራሱ ሜትር ከ80 ከፍ ተደርጎ ከፍሎሩ ሜትር ከ80 ከፍ ተደርጎ ይሰቃል ነው የሚለው። ሁሉን ነገር በቃ እዚህ ጋር ይቀበር ነው የሚለው። በቃ ያብራራላችኋል ማለት ነው። ከዛ ደግሞ እዚህ ጋር ስትመጡ ዲስትሪቢሽን ቦርድ አለ። ዲስትሪቢሽን ቦርድ ባይዘው ሁለት አይነት ነው ያለው፣ ሰርፌስ ማውንትድ እና ፍላሽ ማውንትድ። ፍላሽ ማውንትድ ካላችሁ እቺ ናት ምልክቷ፣ ተቀባሪ ነች ማለት ነው። ከዛ ደግሞ ይሄ አርጄ 11 ይሄ ደግሞ እንትን ሲሆን ነው የቴሌ ኖርማሉ የስልክ መነጋገሪያው ሲሆን አርጄ 11 ይባላል። አርጄ 45 ደግሞ የኢንተርኔት ዳታው ሲሆን ነው። ከዛ ደግሞ ቲቪ አውትሌት ምልክት ሲሆን እንደዚህ። ይሄ ደግሞ እነዚህ ደግሞ ቀስት ምልክቶች የራይዘር ናቸው። ከታች በኩል ይገባና ወደ ላይ ይውጣ እያለ ነው። ይግባና ይውጣ ይላል። ከዛ ደግሞ ከላይ ይምጣና ወደ ላይ ይውጣ ምልክት ነው ማለት ነው። ይሄ በቃ ራይዝ ይደረግ ነው ባጭሩ። ይሄ ላይኛው ምልክት ራይዝ ይደረግ፣ ከዚህ በኋላ ወደ ራይዝ የሚደረግ ወደ ላይ የሚወጣበት ፓርት ላይ ያስወጡት ነው የሚለው። ይሄ ደግሞ ይግባና እዚህ ጋር ከዛ ደግሞ ተመልሶ ራይዝ ያርግ ነው እያለ ያለው። እሱን ስራው ላይ በደንብ ስትሆኑ በደንብ ትረዱታላችሁ። ከዛ ደግሞ እነዚህ ደግሞ የቴሌፎኖቹ ምልክቶች ምናምን ሲሆኑ ነው። ከዛ ደግሞ እነዚህ
ይሄ እነዚህ ደግሞ ፋየር አላርም ላይ ናቸው። እነዚህ ደግሞ እነዚህ ኤስዲ እና ኤችዲ ፋየር አላርም ላይ ናቸው። ኤስዲ ማለት ስሞክ ዲቴክተር ነው። ኤችዲ ማለት ሂት ዲቴክተር ነው። ይሄ ደግሞ ማኑዋል ኮል ፖይንት ወይንም ደግሞ ብሬክ ግላስ ይባላል። ሳውንደር ይሄ ደግሞ ካሜራ ክፍል ስትመጡ እንደዚህ ነው። ኤንቪአር ማለት ኔትወርክ ቪዲዮ ሪከርደር ነው። አይፒ ካሜራ ይሄም በቃ በአጭሩ የምታገኙት ከድሮይንጋችሁ ሌጀንድ ላይ ነው የምታገኙት። ሌጀንዱ ላይ በቃ ሁሉም ድሮይንግ ላይ በስነ ስርዓት ያስቀምጥላችኋል ማለት ነው። ይኸው እዚህ ጋርም ሌጀንድ ይሄኛውንም ዝቅ አድርጋችሁ ብታዩት እራሱ ነው በቃ የሚደገምላችሁ። ከእያንዳንዱ ድሮይንግ ላይ ልታጧቸው አይገባም ተብሎ ስለሚታሰብ እንደዛ ያስቀምጡላችኋል ማለት ነው። አሁን ኦልሬዲ የግራውንድ ፍሎርን የላይቲንግ ድሮይንግ እናንብብ። ላይቲንግ ድሮይንግ ስንመጣ እንደምታዩት በምን እንለየዋለን ብላችሁ ካሰባችሁ እዚህ ድሮይንጋችሁ ከስሩ እንደዚህ ይጽፍላችኋል። ግራውንድ ፍሎር ፕላን ቲፒካል ደግሞ ከ1 እስከ 5 ያሉት ፍሎሮች እንደዚህ ናቸው፣ ተመሳሳይ ናቸው። ከአንደኛው ፍሎር እስከ 5ኛው ፍሎር ተመሳሳይ ነው፣ ምንም ልዩነት የለውም። አንደኛውን ካወቃችሁት ሁሉም ፍሎሮች ተመሳሳይ ናቸው ቲፒካል ማለት። ስለዚህ እነዚህ ይሄ ላይት ሰርኪዩት ላይት በቃ ይሄ የመብራት ፍሎር ፕላን ነው። ይሄ ግራውንድ ፍሎሩን በዚህ በኩል አስቀምጦላችኋል። ከዛ ደግሞ ይሄ ከ1 እስከ 5 ያሉት ደግሞ ተመሳሳይ ስለሆነ በዚህ በኩል አስቀምጦላችኋል ማለት ነው። ስለዚህ እናንተ የምታደርጉት ነገር ምንድነው? መጀመሪያ ግራውንድ ፍሎር ላይ ስትሆኑ የግራውንድ ፍሎር ላይቲንግ የሚሰራው ያው እንደምታውቁት የአንደኛ መሬት ላይ ነው። የአንደኛ መሬት ላይ የሚሰራው እና ትመጡና ማንበብ ትጀምራላችሁ ማለት ነው። ማንበብ ስትጀምሩ ላይክ ምንም የሚከብድ ነገር የለውም። እንዳልኳችሁ እቃዎቹን እዛ ጋር ሌጀንዱ ላይ ተዘርዝሮላችኋል። እነሱን እዚህ ጋር እየመጣችሁ አንደርስታንድ ማድረግ ነው። አሁን ለምሳሌ እቺኛዋ ምልክት ደብል ስዊች ናት ብያችኋለሁኝ። እቺ ደብል ስዊች እዚህ በረጋ ተገጥሟለች እና እቺን ላይት እና እቺን ላይት ነው የምታበራላችሁ። በቃ እዚህ ጋር አበርታችሁ እቺን ላይት ታበርታችሁ ትገባላችሁ፣ እቺኛዋንም ታበራላችሁ። ኦር ደግሞ እቺኛዋንም ታበራ ትችላለች። እቺኛዋ መብራት ቱዌ ነች እንደምታዩት እዚህ ጋር ቱዌ ያለች እዚህ ጋር ተበራና ከዛ የቱ ጋር ትጠፋለች? ብቻ በቃ እናንተ ቦታው ላይ ስትሆኑ በደንብ እንትን ይላችኋል። አሁን እነዚህ አሁን የኮሪደሩን ላሳያችሁ። እዚህ ጋር ይበሩና እነዚህ ሁለቱን እዚህ ጋር ታጠፏቸዋላችሁ። እዚህ ጋር ሁለት ደብል ቱዌ ነው ያለው። ደብል ጋንግ ሆኖ ግን ሁለቱም ቱዌ ናቸው ነው ያስረዳን ያለው። ስለዚህ እዚህ ጋር ታበሩና እችኛዋና እችኛዋን ፖል ይበራሉ። እዚህ ጋር ታጠፏታላችሁ። ኮሪደር ናት እቺ። ከዛ ደግሞ እንደምታዩት መኝታ ክፍል ስትገቡ መኝታ ክፍል ላይም ቱዌ ላይቶች ይኖራሉ። እቺን ላይት እዚህ ጋር በርጋ እንደገባን እናበራትና ከዛ ደግሞ ልንተኛ ስንል እዚህ አልጋው አጠገብ ላይት ማብሪያ ማጥፊያ ይደረግለትና እዚህ ጋር እናጠፋለን ማለት ነው። ከዛ ደግሞ ሌላ ደግሞ ክፍሎቹን እንዴት እንለያለን የሚለውን ደግሞ ማወቅ ፈልጉ ከሆነ ኦልሬዲ ድሮይንጋችሁ ላይ በስነ ስርዓት እንደዚህ ያስቀምጡላችኋል። ያው ኪችን፣ ባልከኒ፣ ቤድሩም፣ ላውንደሪ፣ ባዝ እንኳን ባይላችሁ እነዚህ ማቴሪያሎቹን በማየት ባዝ መሆኑን ትለያላችሁ። ይሄ አሁን ደብሊውሲ ነው። ይሄ እጅ መታጠቢያ ነው። እጅ መታጠቢያ ጋር ሚረር ላይት አለ። ያው እንደምታዩት የሚረር ላይት አለ፣ ሴንተር ላይት አለ። እነዚህን በማየት ነገሮችን አንደርስታንድ ማድረግ ትችላላችሁ ማለት ነው። ላይቲንግ ስታነቡ በቃ እንደዚህ ነው። ምንም የሚከብድ ነገር የለም። ዋናው ግን ምን ይላል እዚህ ጋር መረዳት ያለባችሁ ነገር እዚህ ጋር ያው ኤስዲቢ ግራውንድ ፍሎር አፓርትመንት ኤሪያ ይላል። ይሄ ማለት ኤስዲቢ የአፓርትመንት ኤሪያው አፓርትመንት ኤ ላይ ኤስዲቢ እዚህ ጋር ይኖራችኋል። ፍላሽ ማውንተድ ኤስዲቢ እዚህ ጋር ታስቀምጣላችሁ ማለት ነው። ከዛ ደግሞ እዚህ ጋር ደግሞ ደረጃው ጋርም ደግሞ ሌላ ኤስዲቢ ያለ የኮሪደር ነው። ኮሪደሮቹን እንዳለ ሰብስበን ለዚህኛው ኤስዲቢ ነው የምናስገባው። የአፓርትመንቶቹን ደግሞ ሰብስበን እዚህኛው ላይ ነው የምናስገባው ማለት ነው። ይሄ ነው በቃ አንደርስታንድ ማድረግ ያለባችሁ። የአፓርትመንት የመኖሪያዎቹን እዚህ ታስገባላችሁ። ከዛ ደግሞ የኮሪደር ኤሪያዎቹን ደግሞ የኮመን ኤሪያ የሚባሉትን ደግሞ አምጥታችሁ የምታስገባላችሁ ሁለተኛው ኤስዲቢ ላይ ማለት ነው። ለብቻው ሌላ ቆጣሪ ስለሚያስፈልገው አፓርትመንት ከሆነ ኮሪደሮች የጋራ ስለሆኑ
መብራታቸው ምናምን በጋራ ለመክፈል እንዲያመች ተብሎ ስለሚታሰብ የራሳቸው ዲስትሪቢሽን ቦርድ ያስፈልጋቸዋል። ምክንያቱም ከታች ሆነን ኪሎዋት ሜትር ሊገጠምላቸው እንኳን ተብሎ በጋራ ለመክፈል እንዲመች ለማድረግ በጣም ስለሚቀል ማለት ነው። ከዛ ደግሞ እዚህ ጋር ደግሞ ኤምዲቢ ማለት ሜን ዲስትሪቢሽን ቦርድ ማለት ነው። ይሄኛው ሜን ዲስትሪቢሽን ቦርድ ማለት ኤቭሪቲንግ የሚነሳው ከዚህ ጋር ነው። በቃ ከዚህኛው ኤምዲቢ ከሚለው ቦታ ኤቭሪ ላይት ይነሳል ማለት ነው። ስለሱ እመጣላችኋለሁ። ዋናው ግን የላይቲንግን እንደዚህ ካወቃችሁ ፓወር እንዴት ነው የምንሰጣቸው ብላችሁ ካሰባችሁ አሁን ይሄኛው እዚህ ጋር እቺ የምታዩት አክብቦ በአረንጓዴ አክብቦ ቀስት ምልክት ያለባትን ቦታ ካያችኋት እቺኛዋ እንደዚህ የምታዩቸው ላይቶች እንዳለ ኮሪደር ላይቶች ናቸው። ይሄ በቀይ መስመር እንደዚህ የተገናኙት እንዳለ ኮሪደር ላይቶች ናቸው። እና ምን ይላል እዚህ ጋር ግራውንድ ፍለር ኮሪደር ላይ አስገቡት ነው የሚለው። እናንተ ስላብ ላይ ስትሰሩ ከዚህ ወደ ትዘረጋላችሁ ማለት ነው። እዚህ ኤስቲቪ ድረስ ትዘረጋላችሁ። ፓወር ማስገቢያ ማለት ነው። ፓወር እዚህ ጋር ይገባል። ከዛ በኋላ ዲስትሪቢዩትድ ይደራረጋል ማለት ይከፋፈላል። ከዛ ይሄኛው ላይት ከዚህ ጋር ስዊች ስላለው ስዊቹን ታስቀምጣላችሁ። ፓወር ያገኘና ፓወሩን ወደ ስዊች ልካችሁ ሪተርኑን መልሳችሁ አምፖሉን አበራችሁት ማለት ነው። እንደዛ እያደረጋችሁ ኮኔክሽናችሁን ስላብ ላይ ስትሰሩ መስራት ነው ማለት ነው። ኮንዲታችሁን ታስቀምጣላችሁ ማለት ነው። እነዚህ በቀይ የተቀመጡት ምልክቶች እንዳለ የኮንዲት ምልክቶች ናቸው። የኮንዲት ምልክቶች ናቸው። ሌላው አንደርስታንድ ማድረግ ያለባቸው አሁን እዚህ ጋር እንደምታዩት ጂኤፍ ግራውንድ ፍሎር ኮሪደር ላይ ያስገቡት ይላል። ይሄኛውንም ይሄ የስቴር ላይት ነው። እሱንም እንደዚሁ አምጥታችሁ እዚህኛው ዲስትሪቢሽን ቦርድ ላይ ነው የምታስገቡት። ከዛ ደግሞ ሌላኛው እዚህ ጋር ምን ይላል? ግራውንድ ፍሎር አፓርትመንት ላይ ቱኤ ላይ ያስገባው ሁለተኛ። ይሄ አንድ ብሬከር ነው፣ ይሄ ሌላ ብሬከር ነው። ለዚህም ፓወር ሰጥታላችሁ፣ ለዚህም ፓወር ሰጥታላችሁ ማለት ነው። እዚህ ጋር ታስገባላችሁ። ለዚህኛውም እዚህ ጋር ቻንድለሩ ላይ ታስገባላችሁ ማለት ነው። ከየቱ ጋር? ከዚህ ከኤስቲቪ ጋር ማለት ወደዚህ ትዘረጋላችሁ ኮንዲት። ሌላውን እዚህ በቀይ የተሰመረውን በሙሉ ስላብ ላይ በኮንዲት ታቀባበሉታላችሁ። ራሱ በቃ ይሄ ድሮይንግ ላይ እንደተቀባበለው እናንተም ስላቡ ላይ ራሱን ትዘረጉታላችሁ ማለት ነው። ኮንዲቱ ትዘረጉትና ከዛ በኋላ ግን እቺኛዋን ፓርት አይዘረጉላችሁም። ስለማይዘረጉላችሁ እናንተ ራሳችሁ ከዚህ አንስታችሁ እዚህ ኤስቲቪ የሚደረግበት ቦታ ድረስ ትዘረጋላችሁ ኮንዲታችሁ ማለት ነው። ይሄንን ይመስላል ላይቲንግ ስናነብ። ያው ቤዚክሊ ተመሳሳይ ናቸው። እዚህ ጋር የምታዩት ነገር በሙሉ ይሄኛውን አንደርስታንድ ካደረጋችሁት ይሄኛውን አንደርስታንድ ማድረግ አይከብድም። ከዛ ደግሞ ቀጣዩ ፓርት የሚሆነው ምንድን ነው? ወደ ሶኬት እንሂድ። ወደ ሶኬት ስንሄድ ምን ይላል? እዚህ ጋር ምልክት በቃ እንደዚህ ያስቀምጥላችኋል። ፓወር ሰርኪዩት እና ቴዲ ላይንስ ይላል። ፓወር ሰርኪዩት ሶኬት ከፓወር ሰርኪዩት ውስጥ ነው የሚመደበው። ስለዚህ አሁን የግራውንድ ፍሎሩን ነው እያየን የነበረው። የግራውንድ ፍሎሩን ጨርሰን እንዴ ሶኬት ብዙ ጊዜ የሚሰራው ሸንቲንግ ነው። ሸንቲንግ ማለት ከአንዱ ሶኬት ወደ አንዱ ሶኬት እያቀባበለ ነው የምንሰራው። አንድ ብሬከር ባለ 16 አምፒሩ ብሬከር ከ6 እስከ 8 ሶኬቶች ይችላል። ስለዚህ እናንተ ቆጥራችሁ ያሉትን ሶኬቶች ማስገባት። አሁን እዚህ ጋር ኮሪደር ላይ ግራውንድ ፍሎር ኮሪደር እዚህ ጋር ኤስቲቪ ያለ ብያችኋለሁ። ላይቲንግ ላይ ካያችሁ ቅድም የላይቲንግ ላይ ማለት ነው እዚህ ጋር አስገቡት ነው እያለ ያለው። ግራውንድ ፍሎር ሰርድ ኮሪደር ሶስተኛው ብሬከር ነው ይሄ። ከዛ አራተኛው ብሬከር ይሆን እንደዚህ ያስቀምጥላችኋል። ከዛ ትቆጥራላችሁ። አሁን ለምሳሌ ይሄ ሶኬት በሰማያዊ እንደዚህ በኮንዲት ተገናኝቷል ከዚህኛው ሶኬት ጋር። ከዛ ቀጥሎ ደግሞ ይሄኛው ሶኬት ከዚህኛው ሶኬት ጋር ተገናኝቷል። እነዚህ ሶስት ሶኬቶች የራሳቸው አንድ ብሬከር አላቸው። ስለዚህ ቀጥታ ታስገባላችሁ ማለት ነው። ከዛ ወተር ሂተር እና የምጣድ ሶኬት ጋር ግን ስንመጣ ለብቻቸው ነው የሚያስፈልጋቸው። በቃ ቀጥታ እንትን ነው የሚገቡት፣ ዲስትሪቢሽን ቦርድ ነው የሚገቡት ኮንዲቶቹ። ይሄ እንደምታዩት ይሄ የወተር ሂተር ምልክት ነው። እዚህ ጋር እንደምታዩት ባዝሩም ነው፣ ቦይለር እንዳለ ነው የሚያሳያችሁ ባጭሩ። ይሄንን ሶኬት ታስገብታችሁ የታረጉታላችሁ እዚህ ሜን ዲስትሪቢሽን ኤስቲቪ ያለበት ቦታ ጋር ታስገባላችሁ ማለት ነው። ከዛ ደግሞ ሌላው ሶኬት እንደዚህ አንብባችሁ ከጨረሳችሁ በኋላ ያው እዚህ ጋር እንደምታዩት ይሄ አሁን የአፓርትመንት ነው። ቅድም ያሳየኋችሁ የኮልደር ኤሪያ ነው። ኮ ነው የሚለው አይደለ? አሁን ኤፒ ይላል አይታችኋል አይደለ? ኤፒ አፓርትመንት ማለት ነው። ስለዚህ አሁን ለምሳሌ ግራውንድ ፍሎር አፓርትመንት ላይ ይሄ አንድ መኖሪያ ቤት ነው። በማስተር ቤድሩም አለ እዚህ ጋር ቤድሩም ይላል። ከዛ ባልኮን ያለ ኪችን፣ ሊቪንግ ሩም፣ ሳሎኑ ማለት ነው። ከዛ ደግሞ እዚህ ጋር ኪችን ውስጥ ብዙ ሶኬቶች ይኖራሉ እንደምታዩቸው ኪችን ስለሆነ ባለ 25 ራሱ እንደምታዩት ባለ 25 የምጣድ ሶኬት አንድ ይኖረናል። የኦቨን ሶኬት ባለ 25 ሌላ ሁለተኛ ይኖረናል። ከዛ ደግሞ
ኖርማል ሶኬት ደግሞ አንድ ይኖረናል። ከዛ ደግሞ እዚህ ጋር ወተር ሂተር ሶኬት ይኖረናል። እንደምታዩቸው እነዚህ ኖርማል ሶኬቶቹ ይሄ ሶኬት እና ይሄ ሶኬት ተቀባብለዋል። ይሄ የምታዩት ደግሞ ወተር ሂተሩ ለብቻው እዚሽ ጋር ቅድም እንዳሳያችሁ የላይቲንግ እንትን ላይ ኤስዲቢ ነበረ እሱ ጋር ታስገቡታላችሁ ማለት ነው። ሶኬት የሚሰራው መሬት ላይ ስለሆነ ብዙም አይከብድም። እንደ ላይቲንግ የሚቀበር ነገር አይኖረውም። መሬት ላይ ገመዳችሁን እየዘረጋችሁ የምትጨርሱት ስራ ስለሆነ አይከብድም። ብቻ ሶኬቲንግ ማቀባበል ነው ማለት ነው። እያቀባበላችሁ ስራችሁን ትሰራላችሁ። ከዛ ደግሞ ይሄንን አርጋችሁ እነዚህን አንደርስታንድ አርጋችሁ ከጨረሳችሁ በኋላ ቀጣዩ አንደርስታንድ ማድረግ ያለባችሁ ነገር ምን አለ መሰላችሁ? ወደ ምን ልውሰዳችሁ መሰላችሁ? ወዴት ልውሰዳችሁ? ብዙ ጊዜ ወዴት ልውሰዳችሁ መሰላችሁ? ይኸው እዚህ ጋር የእንትኖች አሉ ራይዘሮች አሉ። አሁን ስለ ራይዘር ደግሞ ላስረዳችሁ ማለት ነው። ራይዘር ማለት አንድ ፍሎር ከአንድ ፍሎር የፓወር መቀባበያ ቦታ ስለሆነ እሱን በደንብ አንደርስታንድ ማድረግ አለባችሁ። አሁን ስለ እሱ ትንሽ ራይዘር ጋር ከመሄዳችን በፊት ግን ሌላው አንደርስታንድ ማድረግ ያለብን እዚች ጋር ዋናው ፓርት ይሄ ነው። ይሄኛውም ቦታውን ማወቅና መለየት መቻል አለባችሁ። ቦታውን ማወቅና መለየት አለባችሁ ስላችሁ እዚች ጋር እንደምታዩት ግቢው ነው ይሄ የምትመለከቱት። ይሄ ሙሉ ግቢው ህንፃው የሚያርፍበት ቦታ ነው። ግን ምን አለ መሰላችሁ እዚች ጋር ነው ሜን ዲስትሪቢሽን ቦርዳችን ኦር ደግሞ የኤልፓ ቆጣሪ ያለው እዚህ ጋር ነው። ይህንን ቦታ ስፔሲፊኬሽን ከባለቤቱ ጋር ተነጋግራችሁ ወስናችሁ መጀመሪያ ነው ማስቀመጥ ያለባችሁ። መጀመሪያ የምታስቀምጡት መሬት ላይ የሚሰሩ ስራዎች ስለሚኖሩ ይኸው እንደምታዩት በ70 ሚሊ ሜትር ፒቪሲ ኮንዲት ለኤልፓ መምጫ መንገድ አስተካክሉና አስቀምጡ ነው የሚለው። አስተካክላችሁ ታስቀምጣላችሁ። የት ድረስ? አጥር ድረስ ማለት ነው። ማንሆል አለ። ይሄ ማንሆሉ ጋር ኤልፓዎች ይገባሉ። ሁለተኛ ማንሆል አለ። ከዛ ሶስተኛ ማንሆል አለ። ሶስተኛው ማንሆል ካለፈ በኋላ ቆጣሪያቸው ይመጣል ማለት ነው። ከዛ ቆጣሪያቸው አጠገብ ደግሞ ሜን ዲስትሪቢሽን ቦርድ አለ። ሜን ዲስትሪቢሽን ቦርድ ማለት የሁሉንም ፍሎር ኤስዲቢ ብሬከር መቆጣጠሪያ ቦታ ማለት ነው። እዚህ ጋር ሆኜ አንደኛው ሁሉንም ፍሎር ማጥፋት እችላለሁ። ሁሉንም ፍሎር መቀናነስ እችላለሁ። ኤቭሪቲንግ ማድረግ እችላለሁ። እዚህ ጋር ጄኔሬተር እንኳን ባመጣ ኤቲኤስ ለመስራት ስለሚያመቸኝ ሜን ዲስትሪቢሽን ቦርድ ከቆጣሪ አጠገብ አደርጋለሁ ማለት ነው። ይሄ በቃ ድሮይንጋችሁ ላይ በጣም አንደርስታንድ ልታረጉት የሚገባ ነገር ነው። ከዛ በኋላ ይሄንን አውቃችሁ ይሄንን ካስተካከላችሁለት በኋላ ምንድነው የምታደርጉት? ወደ የት ነው የምትሄዱት? ራይዝ አደራረጉ ይኸው ፓወር ማከፋፈሉ ስርዓት ላይ ትመጣላችሁ ማለት ነው። ፓወር ማከፋፈሉ ስርዓት ላይ ኦልሬዲ ድሮይንጋችሁ ላይ በስነ ስርዓት ተከፋፍሎ ነው የምታገኙት። አሁን ለምሳሌ እዚች ጋር እንደምታዩት ኤምዲቢ እንዳልኳችሁ ከቆጣሪው አጠገብ ያለው ኤምዲቢ ነው። ይሄ ኤምዲቢ 3 ባለ 95 ሁለት ጊዜ ማለት ነው። ሁለት ጊዜ 3 ባለ 95 ከሜን ዲስትሪቢሽን ቦርድ ሜን ዲስትሪቢሽን ድረስ ይግባ። የኤልፓው ቆጣሪ እዚህ ይመጣ። ለኤልፓ የገባው ገመድ ሜን ዲስትሪቢሽናችሁ ላይ ታስገባላችሁ ማለት ነው። ከዛ እዚሁ ጋር ደግሞ ግራውንድ ትሰጡታላችሁ። ግራውንድ ስትሰጡ እርዚንግ የሚሰራ ነገር አለ። እርዚንግ ላይ ትጨነቁበታላችሁ። እሱን ለሜን ዲስትሪቢሽን ቦርዳችሁ ትሰጣላችሁ ማለት ነው። ከዛ ደግሞ ኤስዲቢ ግራውንድ ፍሎር አለ። ኤስዲቢ ግራውንድ ፍሎር ላይ 2 ነው ኬብል ውሰዱ የሚላችሁ 5 ባለ 6 1 እና 5 ባለ 10 2 ውሰዱ ይላችኋል። እዚህ ጋር ኤስዲቢ ፈርስት ፍሎር ላይ ደግሞ ስትመጡ የፈርስት ፍሎር ነው 2 5 ባለ 6 እና አንድ ደግሞ 5 ባለ 6 5 ባለ 16 አስገቡ ይላችኋል። እዚህ ጋር ሌላ 2 5 ባለ 6 እና 5 ባለ 16 እንደዚህ የሚላችሁ 2 5 ባለ 6 የሚላችሁ ሁለት ቦታ ላይ ኤስዲቢ ሲኖር ነው። ሁለት ቦታ ላይ ኤስዲቢ ሲኖር ነው። አንደኛው ለኮሪደር እንዳልኳችሁ፣ አንደኛው ደግሞ ለኖርማል ለላይቲንግ ምናምን ሲሆን ነው። ይሄኛውም እንደዛው ብቻ እንትን ቢለው ቦታ ላይ እያስገባችሁ ማስቀመጥ ማለት ነው። ከዛ ይሄ እነዚህን ሰርድ ፍሎር የሚገቡትን የኬብል አይነቶች ከለያችሁ በኋላ ምንድነው የምታረጉት? ያው እዚህ ጋር ስትመጡ አሁን ለምሳሌ ምን አለ መሰላችሁ ኤስዲቢ ግራውንድ ፍሎር ኤፒኤ አፓርትመንት ኤ ይላል። አይታችኋል አይደለ? ያው ኤፒኤ ቅድም ላይቲንግ የሰጠ ነው ማለት ነው።
ከዛ ላይቲንግ 2 ላይቲንግ አለ ብያችኋለሁ። አዎ 2 ላይቲንግ። ከዛ ባለ 10 ሶኬቶች ይኸው እንደዚህ ሶኬቶች ብሬከር አይነታቸውን ዝርዝር አድርጎ ቁጭ ያደርግላችኋል። ከዛ ደግሞ ፌስ ስትሰጡ ከየትኛው ስጡ እንደሚለው ከአር ስጡ ለነዚህ፣ ከአር ስጡ ለነዚህ ያከፋፈልላችኋል። ከኤስ ስጡ ለነዚህ ደግሞ ከቲ ስጡ ይላችኋል። እናንተ ራሱን ድሮይንጋችሁ ላይ እንዳለው በስነ ስርዓት ትሰጡለታላችሁ ማለት ነው። ከዛ ደግሞ ሌላው እዛው ግራውንድ ፍሎር ላይ ኮሪደር ነበረ። ኮሪደሩ እንዳልኳችሁ 2 ላይቲንግ እንደነበረው አሳይቻችኋለሁኝ። ይኸው እንደምታዩት 2 ላይቲንግ አለ። ቁጭ ተደርገዋል በስነ ስርዓት። እናንተም ለአንደኛው ኮሪደር፣ ለአንደኛው ላይቲንግ ከአር፣ ለአንደኛው ላይቲንግ ከኤስ እዚህ ጋር እንደሚያሳያችሁ በስነ ስርዓት ፓወሩ ካልኩሌት ተደርጎ ተከፋፍሎ ስለሚመጣ ነው እንደዚህ አርኤስቲ ላይ አከፋፍለው የሚያስቀምጡላችሁ። ስለዚህ እናንተ እንደዚሁ አከፋፍላችሁ ታስቀምጣላችሁ ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት አሁን ከ1 እስከ 5 አፓርትመንት ኤ እና ከ1 እስከ 5 አፓርትመንት ቢ የሚላል፣ ከ1 እስከ 5 ኮሪደርም አለ። ይሄኛውንም እንደዛው አሁን እንዳልኳችሁ ከ1 እስከ 5 ላይ እዚህ ጋር አሁን ቀደም የነበርንበት ቦታ ላይ እዚህ ጋር ማለት ነው። አሁን ለምሳሌ አንደኛ ፍሎር ላይ ፈርስት ፍሎር ላይ እንደምታዩት 5 ባለ 16 እና 5 ባለ 16 እና 5 ባለ 6 2 ይላል እና በስነ ስርዓት 3 ዲስትሪቢዩሽን ቦርድ እንዳለው ኦልሬዲ እዚህ ጋር ነግሮናል። ምክንያቱም ያው አንደኛው አፓርትመንት ኤ ኤስቲቪ ያለ፣ ከዛ ደግሞ ኮሪደር ኤስቲቪ ያለ፣ ከዛ አፓርትመንት ቢ ኤስቲቪ አፓርትመንት ቢ ኤስቲቪ ያለ ማለት ነው። ስለዚህ እናንተ መረዳት ያለባችሁ እነዚህን ፓወሮች ኬብላቸውን ለተመደበበት ቦታ እያመጣችሁ ማስቀመጥ ነው ማለት ነው። ስለዚህ ኤሌክትሪካል ድሮይንግ አነባበብ ይሄን ይመስላል። ይኸው እንደምታዩት ይኸው ሜን ዲስትሪቢዩሽን ቦርድ ስታከፋፍሉ ይኸው እዚህ ጋር ግራውንድ ፍሎር ኮሪደሮቹን ለብቻ አርጓቸው ይኸው ከሜን ዲስትሪቢዩሽን ቦርድ ተሰጥቷቸዋል። ምክንያቱም በኋላ በጋራ ይከፈል የሚባል ነገር ስለሚመጣ ይኸው ኮሪደሮቹ ለየብቻ እዚህ ጋር በ5 በ10 እና በ5 በ16 ገመድ እዚህ ጋር እንደምታዩት ኬብላቸው ተቀምጦላቸዋል። የሞተሮች ምናምን ይሄ እነዚህ የጋራ ስለሆኑ የጋራ ሂሳብ ሊኖራቸው ስለሚችል አንድ ላይ የሚከፈሉ ሂሳቦች ተዋቶ የሚከፈል ሂሳብ ስለሆነ ነው እንደዚህ ለብቻ ተከፋፍሎ የተቀመጡት ማለት ነው። ይሄንም ራሳችሁ ድሮይንጋችሁ ላይ ከፍታችሁ በደንብ አንደርስታንድ ማድረግ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። የከበዳችሁ ነገር ካለ እዚሁ ኮሜንት ላይ ይሄንን በሉኝ፣ በደንብ አብራርቼ እሰራላችኋለሁኝ። ድሮይንግ የምትፈልጉም ሰዎች ካላችሁ ቴሌግራም ላይም ቲክቶክ ላይም ስላለው መታችሁ ማውራት ትችላላችሁ እኔን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት፣ ሰላም ቆዩልኝ።